ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዚት ይበል። ይህ ቪዲዮ በያላችሁበት ሆናችሁ የእንግሊዘኛ ቋንቋ ንበትን የእንግሊዘኛ ቋንቋ ትርጓሜ የቃላት ትርጓሜ የምትማሩበት ዩቲዩብ ቻናል ነው። ይህን ዩቲዩብ ቻናል በተከታታይ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉኝ። በዚህ ዩቲዩብ የእንግሊዝኛ ቃላትን እና ድምፃቸውን የምትማሩበት ነው። በየትኛውም የሀገር ክፍል ሆናችሁ መማር የምትፈልጉ በትርፍ ሰዓታችሁ እናስተምራለን። ተከታተሉኝ። እሺ፣ ሲነበብ ዛሬ ማስተምራችሁ ሁለት ቃላት ሲነበቡ አንድ አይነት ድምፅ ያላቸው ናቸው። ነገር ግን የተለያየ ትርጓሜ የተለያየ የአጻጻፍ ስልት ያላቸው ቃላት ናቸው። እነዚህም ቃላት ሆሞፎን ይባላሉ። ሆሞፎን የሚባሉ ቃላት ነው ማስተምራችሁ። ተከታተሉ። አይ አይ ትርጓሜው አይን ማለት ነው። የሰውነት የአካል ክፍል አይ ይችኛዋ ደግሞ አይ እኔ ማለት ነው። አይ ማለት እኔ ማለት ነው። ደግሞ ሲነበብ ኤር ጆሮ ማለት ነው። ጆሮ ኤር አመት ማለት ነው። ሪንግ ቀለበት ደብሊው ትዋጣለች። ሪንግ መጭመቅ ለምሳሌ ልብስ አጥበን መጨረሻ ላይ ምንጨምቀው ማለት ነው። መጭመቅ። ኦኬ። ኳይት QUIET ጸጥታ። ቢ ኳይት ሲባል ጸጥ በሉ ማለት ነው። እችኛዋ ደግሞ ኳይት QUITE ልዩነቱ እያያችሁ ነው። እችኛዋ ኢ ከውጭ ነው ያለችው። ዘን እችኛዋ ኢ ደግሞ ውስጥ ነው ያለችው። ኳይት። እቺ ደግሞ ኳይት ማለት በጣም ማለት ነው። በጣም ቬሪ ማለት ነው። እችኛዋ ኳይት ቶል ማለት በጣም ረጅም። ኳይት ስትሮንግ በጣም ጠንካራ። ዛትስ ጉድ። ደግምላችኋለሁ። አይ እኔ፣ ኤር ጆሮ፣ ኤር አመት፣ ሪንግ ቀለበት፣ ሪንግ መጭመቅ፣ ኳይት ጸጥታ። ኳይት ማለት በጣም ማለት ነው። በጣም ኦኬ ጉድ። ጥሩ ነው። ወደሚቀጥለው እንሂድ። እሺ፣ የሚቀጥለው ምን ይላል? ብሉ ሰማያዊ ማለት ነው። ብሉ ንፋስ፣ ነፈሰ፣ መንፈስ ማለት ነው። ስለዚህ ብሉ BLUE ብሉ ሰማያዊ ለቀለም። ብሉ ለሚለው ፓስቱ ነው፣ ቨርብ ስሪው ነው። ስለዚህ ነፈሰ መንፈስ ማለት ነው። ፒስ ሰላም ማለት ነው። ፒስ ደግሞ ፒስ ካለ ቁርጥራጭ የቾክ የጨርቅ ቁርጥራጭ ማለት ነው። ፒስ። ኦኬ። አላውድ መፍቀድ ማለት ነው። አላውድ እኛው ደግሞ ድምፅ ALLOWED አላውድ መፍቀድ ነው። አላውድ እኛው ደግሞ ALOUD አላውድ ድምፅ ማለት ነው። ጉድ። ሮት ስር ማለት ነው። ደግሞ ROUTE ሮት ዘዴ መንገድ ማለት ነው። ዘዴ ወይም መንገድ ማለት ነው። ደንብ ማለት ነው። ደግምላችኋለሁ። ብሉ ሰማያዊ፣ ብለው ነፈሰ። ፒስ ሰላም፣ ፒስ ቁራጭ። ፒስ የስፔሊንግ ልዩነት አለው። እኛው PEACE ነው። እኛው ደግሞ PIECE ነው። ቁራጭ። አላውድ መፍቀድ፣ አላውድ ድምፅ ወይም በጣም ከፍተኛ የሆነ ድምፅ ማለት ነው። ሮት ስር ማለት ነው። ROOT ስር። ሮት ዘዴ ማለት ነው። በጣም ጥሩ። እሺ፣ አሁን ወደሚቀጥለው እንሄዳለን። የሚቀጥለው አክሰፕት መቀበል። አክሰፕት በቀር። አክሰፕት ዮር አይዲያ ሀሳብን እቀበለዋለሁ። አክሰፕት ማለት ደግሞ በስተቀር
ከዛ በስተቀር ማለት ነው። ኦኬ ሄር ሄር ፀጉር ሄር ሄር አውሬ ማለት ነው። ሄር አውሬ። ኦኬ ሆል ሆል አዳራሽ ሆል መጫን ሆል አዳራሽ ሆል መጫን። አንት አንት አክስት አንት ጉንዳን። ደግምላችኋለሁ። አክሰፕት መቀበል አክሰፕት በቀር። ሄር ፀጉር ሄር አውሬ። ሆል አዳራሽ ሆል መጫን። አንት አክስት አንት ጉንዳን። እሺ የዛሬ ትምህርታችን ይህን ይመስላል። መማር የምትፈልጉ ልጆች ስልካችን እናስቀምጠዋለን፣ መደወል ትችላላችሁ። በትርፍ ሰዓታችሁ መማር ትችላላችሁ። ስለነበረን ቆይታ እናመሰግናለን። ደህና ሁኑ።